አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። የ15 ብር ካርዳውን የሚሸጡ ሰዎች ናቸው። ቴሌ ስንት እንደሚሸጥላቸው ታውቃለህ? እነሱ አትጨናነቅ። አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። የ15 ብር ካርዳውን የሚሸጡ ሰዎች ናቸው። ቴሌ ስንት እንደሚሸጥላቸው ታውቃለህ? እነሱ አትጨናነቅ። አንተን አይደል ኤሌክትሪኩን የሰራው? ምን የተላጠሽው ቦታ ሄድከው? ተው ተብዬ ነው። ምን ማለት ነው? ተው አልወሰድኩም። የምን አባይ ሂሳብ ነው? ልጁ ሞቷል ልጁ። እናታችሁ ታው ኤሌክትሪክ ዘንትራንት ነው የጀመርኩት እና ማታውቀው ማለት የተላጠ ልብስ 5 ላይ ይዘኛል። ለይድ የታባል እሺ በልሽ። የግጥሜ ርዕስ ጊዜው ከፍቷል አሉ። ጊዜው ከፍቷል እንዴ? እኔ ነኝ ጊዜው ነው። ክፉ ነህ ይሉኛል በየመንገዱ። ሁሌ ነኝ ክፉ አቁም ከቶ። ማን ነው ክፉ ዘንድሮ በመንገዱ ዘንድሮ? አመሰግን። ቤት አልመጣም ግን ስሜት መጥቷል። ማንም ሰው እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል፣ ታውቃለህ? ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን ነህ አይደለህ? አየህ፣ ሳነቃቃ ንቃ። ትናንትና አይተዋል ያ ልጅ። ትናንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው። የትም ይሁን ለአንተ ያለው ይለዋል። ለእኛ ያለው የሱያ ሞቲቬሽን አያነቃኝም ለምትሉ ነው ዛሬ ያው ጂም ወጣው ነኝ። አንተስ ጂም አትሄጂም? አትሄዱም። እኔም ሻይ ቅጠል ልገዛ ነው። ሱያ ምንድነው? ወንዶችን ብቻ ነው የምታነቃው፣ ሴቶች ላይ አሰራም ላልሽ ነው። ለራሳቸው ከመስራታቸው የተነሳ መኩ ሌላ ታሪክ ውስጥ ገብተው ግን አንቺ ልትሰሪ እስቲ ተረጋጊ እናቴ። የት ይሄድብሻል ይሉሻል። በስራ ጦዘው ውለው እያደሩ ገና አንቺ ልትስቲ ምን ሆነሽ ነው? ተረጋጊ ልትሞቺን ይሉሻል። በቃ አንቺ አይሆንሜ ብትሄጂ ይሻልሻል። ሰላም ነው እንዴ? እሺ ሰላም ነው። ይጠይቁ ጤናውን ይወቁ ከሚለው ፕሮግራም ነው የመጣሁት። ጓደኛዬ ባልደረባዬ ናት። ሁለት ጥያቄ ጠይቃለሁ። ሶስት ጥያቄ ጠይቃለሁ። ሁለት ከመለስክ የመኪና ተሸላሚ ነው የምትሆነው። መኪና? ኧረ ያደኩበት ጥያቄ ያደኩበት ጀመር። እሺ ህብለ ሰረሰር የሌላት እንስሳ ማን ናት? 20 ሰከንድ። አሳ ናት። ሌላ የሆነ ጥያቄ መሆኑ ነው። እሺ መለሳ አንቺ ነይ ስታስጠላ። እሺ ያለመዋኘት መብቷ የተከበረላት ጉንዳን የት ናት? እኛ ሰፈር ናት። ጥፍ ብሎ ያን ነው ሰፈር። እኛ ሰፈር ጥፍ ብሎ ምን እንደማያውቅ ትሆናለህ። ሁለት ጥያቄ መመለስ አይቻልም። አልተነጋገርንም። ሁለት ጥያቄ መለስክ ፎረሽክ። ምን ማለት ነው? ደደብ ነው አንቺ። በሳተ ጥያቄ ከመለስክ አንተ ልጅ አጎቴ ወይ ዛሬ ግን በጣም ነው ያማረ። ብለን ፎቶ አትነሳም? ኧረ እውነት ካሜራ አለ እሱ በዚህ ለእኔ ስጠኝ፣ እኔ ላንሳ። ኧረ ችግር እኔ እራሴ እነሳለሁ። ምን ሆነ ነው? በጣም እንትን ቢል። ኧረ አጎቴ እንደሱ አይደለም። አጉስ ልግባተው። ኧረ አጎቴ ኧረ ይቅር በቃ አጎቴ። ምን መሰለህ እንደውም ይለጠፍልኝ
መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጡታል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደት አክብሬ እየመጣሁ ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ሆኖ ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሼ ምን ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ይመች ጋቢና ሂሳብ እንዴ? አረ ጋሼ በእናትህ አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። በጣም ነው የቆረጥኩት። ወይ በስቴፕለር አስይዥ። እናንተ ማን ነው ያቺ ልጅ ላይ ሺት ያደረገበት? የምን ሺት ነው? ምን አትለው? ሺት ያደረገው ማን ነው? የሚያስለቅሳት እዛ ጋር እያለቀሰች አይደለ? ኧረ እኔ ወንድም ልይበት በእናትህ። እንዴ ምን ትልቅ ሰው አለ እንዴ? እንጂ ፊስቶክ ስለምወድ ወይኔ ቤብሹ እኔ ነኝ እንደዚህ የፈነከትኩ። በእናትህ ሽላትልም እንደ አንተ ወዴት ነው ሽልም ለምን